ውበት ብዙዎቻችን በመስታወት ፊት ቆመን የምንለካው ሰዎች በአይናቸው አይተው የሚመዝኑት ውጫዊ ገጽታ ነው። ነገር ግን አንዳንዴ አላህ የሰጠን ጸጋ ለሌላው ፈተና፣ ለራሳችን ደግሞ ሳናስበው መከራ ሊሆንብን ይችላል። ይህ በአንድ ሞቅ ያለ ቤተሰብ ውስጥ በአንድ ጣራ ስር ስለሚያድጉ ሁለት እህትማማቾች ስለ አስማ እና ኸዲጃ የተፈጠረ እውነተኛ ልብ የሚነካ ታሪክ ነው። አስማ እና ኸዲጃ በአንድ ቤት ውስጥ ቢያድጉም ተፈጥሯቸው ግን የተለያየ ነበር። ታናሽየዋ ኸዲጃ ስትስቅ ፊቷ እንደ ሙሉ ጨረቃ የሚያበራ፣ አይኖቿ የዋህነትን የሚናገሩ፣ ፈገግታዋ የሰዎችን ልብ የሚማርክ ልዩ ቁንጅና የተቸረች ነበረች። በአንጻሩ ታላቋ አስማ ረጋ ያለች፣ ፊቷ ላይ የእርጋታ ኑር የሚነበብባት፣ አብዛኛዋን ጊዜዋን በቁርአን ንባብና በዚክር የምታሳልፍ አስተዋይ እህት ነበረች። ነገር ግን የሰፈሩ ሰው፣ ዘመድ አዝማዱ፣ አልፎ ተርፎም ቤት የሚመጡ እንግዶች አይንና አንደበት የሚያርፈው በኸዲጃ ላይ ብቻ ነው። ኸዲጃ ባለፈችበት ሁሉ ማሻአላህ የፈጣሪ ስራ ምን አይነት ቆንጆ ናት የሚለው አድናቆት እንደ ዝናብ ይዘንብላታል። አስማ ግን ልክ እንደማትታይ ሰው በኸዲጃ ውበት ጥላ ስር ተደብቃ ትቀራለች። መጀመሪያ ላይ አስማ በእህቷ መወደስ ትደሰት ነበር። ነገር ግን ቀስ በቀስ የሰዎች መድሎ ልቧን ማቁሰል ጀመረ። ነገር ግን መስታወት ፊት በቆመች ቁጥር የሰይጣን ሹክሹክታ በአእምሮዋ ማስተጋባት ጀመረ። አላህ ለምን እሷን ብቻ እንዲያደርጋት? ለምን እኔም በመልኳ ጥራ ስልደበቀኝ? እኔ እኮ ከእሷ በላይ አላህን እገዛለሁ። ታዲያ ለምን የሰው አይን እኔን አያየኝም? ቅናት ልክ እንደ ዝገት የልቧን ብረት መብላት ጀመረ። ያቺ አዛኝ ታላቅ እህት ተቀየረች። በቤት ውስጥ ለኸዲጃ የምታሳየው እንክብካቤ ወደ ንዴት ተቀየረ። ኸዲጃ ደስ ብሏት አዲስ ልብስ ለብሳ ስትወጣ አስማ በንቀት አይን እያየቻት አይስማማሽም አውልቂ ትላታለች። ኸዲጃ ስለዋለችበት ውሎ በደስታ ስታወራ አትጩሂ፣ ራሴን አታዙሪ ብላ ትገስጻታለች። ኸዲጃ ግን ይህ ሁሉ የጥላቻና የቅናት መንፈስ መሆኑን ፈጽሞ አልጠረጠረችም። እህቷን ከመውደዷ የተነሳ ምናልባት አስማዬ አሟት ይሆናል ወይም ትምህርት ከብዷት ነው ብላ በንጹህ ልቧ ታስባለች። ታባብላታለች፣ ታቅፋታለች። የአስማ ልብ ግን ከቀን ወደ ቀን እየጠቆረ እህቷን ማየት እስኪያስጠላት ድረስ ደረሰ። በአንድ ዝናባማ ሌሊት ሰይጣን የመጨረሻውን የጥፋት መርዝ በአስማ አእምሮ ውስጥ ረጨ። ይህ ውበቷ ከጠፋ ሁሉም ሰው ወደ አንቺ ይመለሳል። ማንም ስለሷ አያወራ፣ ማንም አያደንቃትም። ነፃ የምትወጪው እሷ ስትጠፋ ብቻ ነው። አስማ ከአልጋዋ ተነሳች። እጆቿ ይንቀጠቀጣሉ፣ ልቧ በኃይል ይመታል። ከቀናት በፊት በድብቅ ገዝታ ያዘጋጀችውን ፊትን አቃጥሎ ለዘላለም የሚያበላሽ አደገኛ ኬሚካል ከደበቀችበት አወጣችው። እኩለ ሌሊት አልፏል። ቤቱ በዝምታ ተውጧል። የሚሰማው የዝናቡ ድምጽ ብቻ ነው። ዛሬ የዚህ ሁሉ ስቃይ መጨረሻ ይሆናል አለች በውስጧ። ብልቃጡን አጥብቃ ይዛ በባዶ እግሯ ድምጽ ሳታሰማ ወደ ኸዲጃ ክፍል አቀናች። የኸዲጃን ክፍል በር በዝግታ ከፈተችው። ኸዲጃ በሰላም ተኝታለች። ፊቷ ላይ ያለው የህፃንነት ንጽህና፣ የተረጋጋ ተነፋፈሷ አስማን ለቅጽበት አቆማት። የህሊናዋ ጥሪ ምን እያደረግሽ ነው ቢላትም የቅናቱ ደመና አይኗን ጋርዶታል። ፈሳሹን ፊቷ ላይ ለስደፋባት ብልቃጡን ከፍ አደረገች። ልክ እጇን ስታነሳ ግን ኸዲጃ እጇን በትራሷ ስር አድርጋ አንድ ትንሽ ማስታወሻ ደብተር ደረቷ ላይ አቅፋ እንደተኛች አየች። አስማ ድርጊቷን ገታ አድርጋ ምን ይሆን እንዲያቅፋ የምተኘው? ምን ጽፋበት ይሆን በሚል ጉጉት ብልቃጡን በአንድ እጇ እንደያዘች በሌላኛው እጇ ደብተሩን ቀስ አድርጋ ጎተተችው። ይህ ደብተር ኸዲጃ በየቀኑ ከጌታዋ ጋር የምታወራበት ሚስጥሯ ነበር። አስማ በክፍሉ ውስጥ ባለው ደብዛዛ ብርሃን ደብተሩን ገልጣ የዕለቱን ማስታወሻ ማንበብ ስትጀምር አይኖቿ ማመን አቃታቸው። እንዲህም ይላል፣ ያ አላህ ዛሬ ዘመዶቻችን መጥተው ስለ ውበቴ ሲያወሩ የታላቅ እህቴ የአስማ ፊት ሲቀየር አየው። ጌታዬ ሆይ እኔ የሰዎች ሙገሳ አልፈልግም። እኔ የምፈልገው የእህቴን ደስታ ነው። አስማ ለእኔ እናቴም አባቴም የጀነት በሬም ናት። እሷ ቁርአንን ስታስተምረኝና በለስላሳ አንደበቷ ስትመክረኝ ነው እውነተኛ ውበት የሚሰማኝ። ሰዎች ለውጫዊ መልኬ ቦታ ሲሰጡ፣ እሷ ግን ለልቤ ቦታ አላት። አላህ ሆይ እኔን ከምታስቡኝ በላይ እሷን በኢማን አስባት። ከእኔ ውበት ቀንሰህ ለእህቴ ደስታን ጨምርላት። እሷ ስትከፋ ማየት፣ እሷ ስትርቀኝ ማየት ለእኔ ሞቴ ነው። እባክህ የድሮዋን አስማ መልስልኝ። አስማ ይህንን ስታነብ ጉልበቷ ተብረከረከ። የያዘችው የጥፋት ብልቃጥ ከእጇ ላይ ተንሸራቶ መሬት ላይ ወደቀ። ብልቃጡ ሲሰበር የአደገኛ ፈሳሽ መሬቱን እያቃጠለው ተንተከተከ። አስማ መቆም አቃታት። መሬት ላይ ተዘርራ ድምጿን አፍና በምሬት ማልቀስ ጀመረች። ያ አላህ እኔ ምን አይነት አውሬ ነኝ? እኔ ህይወቷን ላጠፋ ውበቷን ላበላሽ መርዝ ይዤ ስመጣ፣ እሷ ግን ጌታዋ ፊት በሚስጥር እያነገሰች ነበር። ከእሷ ላይ ቀንሰ ለእኔ ስጠኝ እያለች ዱዓ ታደርግልኛለች።
ብላ ራሷን ወቀሰች። አሁን አሳፈራት። የኸዲጃ ውበት ሳይሆን የራሷ የልብ ጥቁረት ነበር። የፈሰሰው አሲድ ሳይሆን በውስጧ የነበረው የቅናት ዝገት ነበር። የብልቃጡ መሰበር ድምፅ ኸዲጃን በድንጋጤ አነቃት። አይኗን ስትገልጽ አስማ መሬት ላይ ተዘራ ማስታወሻዋን ይዛ ስታለቅስ አየቻት። ኸዲጃ ምንም ነገር ሳትጠይቅ ከአልጋዋ ዘላ ወርዳ እህቷን አጥብቃ አቀፈቻት። አስማዬ ምን ሆንሽብኝ? ምን አስለቀሰሽ? አለቻት እየዳበሰቻት። አስማ በእንባ ታጥባ ሁሉንም ነገር ተናዘዘች። ይቅር በይኝ ኸዲጃ፣ ሰይጣን ልቤን አሳውሮት ነበር። እኔ እህትሽ መባል አይገባኝም። አንቺ ፊትሽ ብቻ ሳይሆን ልብሽም ኑር ነው። ዛሬ አንቺን ላጠፋሽ መጥቼ፣ አንቺ ግን በእውነተኛ ፍቅር ከገሃነም አዳንሽኝ አለቻት። በዚያች ሌሊት በዚያች ትንሽ ክፍል ውስጥ ትልቅ የልብ አብዮት ተካሄደ። አስማ እውነተኛ ተውባ አደረገች። ከዚያች ቀን ጀምሮ አላህ የሰጣትን በመቀበል በሰው ጸጋ መቅናት አቆመች። ኸዲጃ ደግሞ ታላቅ እህቷ ወደ ቀድሞ ፍቅሯ በመመለሷ ደስቷ ወደር አልነበረውም። ሁለቱ እህቶች ከመቼውም ጊዜ በላይ ተዋደዱ። እውነተኛ ውበት የልብ ነው። በመስታወት የምናየው ፊታችን ሊያረጅ ሊለወጥ ይችላል። ነገር ግን በውስጣችን የምንሸከመው ንጹሕ ልብ ለሌሎች ያለን ፍቅርና ቅንነት መቼ የማይጠፋ የዘላለም ውበት ነው። ቅናት ልክ እንደ አሲድ ነው። የሚጎዳውና የሚያቃጥለው ሌላውን ሰው ከመሆኑ በፊት ያዘለውን ዕቃ ወይንም የቀናተኛውን ልብ ነው። ኸዲጃ ለእህቷ ያደረገችው ንጹሕ ዱዓ የራሷን ሕይወት ከመጥፋት አዳንላት። ለሰዎች መልካም ስንመኝ አላህ ለኛም ጥበቃን ያደርግልናል። ሰውነንና ልንሳሳት፣ ሰይጣንም ሊያሸንፈን ይችላል። ነገር ግን ስህተታችንን አውቀን ወደ አላህ ከተመለስን አላህ መሐሪ ነው። አላህ ልባችንን እንደ ኸዲጃ ንጹሕ፣ እንደ አስማ ደግሞ ለተውባ ቅርብ ያደርግልን። እናንተስ ከዚህ ታሪክ ምን ተማራችሁ? በሕይወታችሁ ውስጥ ውበትን እንዴት ትገልጹታላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህ ታሪክ ከተመቻችሁ ለሌሎች እንዲደርስ ሼር፣ ቻናላችንን ደግሞ ሰብስክራይብ ማድረጋችሁን አትርሱ።